መጀመሪያ መጠንቀቅ ያለብን ለአይምሮአችን ነው ለምን እንደዚህ ያረጋኛል ለምን እንደዚህ ታረጋኛለች እኔ ምን ሆኜ ነው ፈጣሪ ስለማይወደኝ ነው ወይ እከሌ ስለማይወደኝ ነው ወይ እንደዚህ ስለሆንኩ ነው ይያለን ጎዶሎ ነገር ለአይምሮአችን እየነገርን እንዳንታመም መጠንቀቅ አለብን ያሳምመናል ጎበዝ መሆን መቻል አለብን ምንም አዲስ ነገር የለም በመድር ላይ ምንም ቢያረጋን አዲስ ነገር የለም እናንተና ካለፉት እኛም እናልፈዋለን እከሌ ካለፈችው እከሌ ካለፈው እኛም እናልፈዋለን ራሳችንን ሁሉ ጊዜ ጠንከር ያለ ነገር ውስጥ ማስተካከል አለብን ወይንም ደግሞ እንደነዚህ አይነት ነገር ቢገጥሙኝ እንኳን ውስጤ ጠንካራ ነው ማለት መቻል አለብን እስቲ የትኛው ነው የጤና ባለሙያ አንጠብቅ አንድ የጤና ባለሙያ እኮ ወይንም ደግሞ እንደ ተቋም እንደ ግለሰብ ጤና ባለሙያ ምንድነው የሚያደርገው ወረርሽኝ እንዳይመጣ ያ ወረርሽኝ የሚመጣበትን መንገድ ሁሉ ነው የሚከላከለው ያ ቀድሞ ነው የሚከላከለው እኛም ሰው ጎቶን አይምሮአችን ህመም እንዳይገጥመው መጀመሪያ የምንከላከልበት የስነ ልቦና ዝግጅት ያስፈልገናል ጠንካራ መሆን መቻል አለብን ይሄ የህይወቱ ፈተና ነው ይሄ የህይወቱ ጣውረድ ነው በቃ ሰው የማይደረግ ነገር ካደረገ ሰው በህይወቱ ዘመኑ ሰው ሰምቶት የማያቅ ነገር ከበደለ አይምሮአችን ዝግጁ ስለሆነ አሁን ከማብድ አይምሮ ጤና ከሚደርስብኝ አይምሮ ጤናው ከሚቃወስ ውስጥ ላዘጋጅ ብለን ማሰብ መቻል አለብን ምንም አዲስ